ተነስተልን የተወደዳችሁ የዞላንስ ቤተሰቦች እንደምን ቆያችሁ? ከዞላንስ ዕለታዊ መረጃዎችን ይዘን ቀርበናል። በየጊዜው የሚወጡ አዳዲስ መረጃዎች ቀድመው እንዲደርሷችሁ ቻናሉን ኮሜንት፣ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ መረጃዎቹ እናልፋለን። አብራችሁን ቆዩ። በቅድሚያም በኢትዮጵያ በተለያዩ ክልሎች የተሰሙ መረጃዎች አሉ። ማለትም በኦሮሚያ፣ በሲዳማ፣ በአማራ ክልል እንዲሁም በትግራይ የተለያዩ አካባቢዎች አዳዲስ መረጃዎች ወጥተዋል። እነሱን ሰብሰብ አድርገን ይዘናል። እስከ መጨረሻ እንደተከታተሉን በአክብሮት እየጋበዝን ወደ መረጃዎች እንለፍ። አብራችሁን ቆዩ። በኦሮሚያ ክልል ምዕራብ ጉጂ ዞን ሀረንፋማ ወረዳና በሲዳማ ክልል ምስራቃዊ ሲዳማ ዞን ጭሬ ወረዳ ዋሳኝ አካባቢዎች ነዋሪዎች ትላንትና ከሰዓት በኋላ ተጀመረ ባሉትና ይህ ዘገባ እስከ ተጠናቀቀበት ሰዓት ቀጥሏል በሚሉ የተኩስ ልውውጥ ንጹሐን መገደላቸውም ተነገረም። የግጭቱ መነሻ የሆነው የጉማ ሄም አካባቢ የሁለቱ ክልሎች ህዝቦች ለዘመናት አብረው በጋራና በሰላም የሚኖርበት ስፍራ እንደሆነም ነዋሪዎቹ ገልጸዋል። ትላንት ከቀኑ 9 ሰዓት ገደማ ላይ የሁለቱ ክልሎች አጎራባች አመራሮች ስብሰባ እያደረጉ ባሉበት በጉባ ሄማ ገበያ ላይ ከአረፋማ ወረዳ በኩል በተሰነዘረ ድንገተኛ ጥቃት እንደተጀመረ በተነገረለት ግጭት በሁለቱም በኩል ሰዎች መሞታቸውም ተነግረዋል። ነዋሪዎቹ ጥቃቱ ድንገተኛና ገበያ ላይ ባለ ህዝብ ላይ መፈጸሙ ተከትሎ ሰዎች ስለሞቱ በሲዳማ በኩልም ተኩስ ተከፍቷል። በዚህም በሳቢያ በኦሮሚያ በኩልም ሰዎች ሞተዋል ሲሉም አጽንኦት ሰጥተው ገልጸዋል። አሁንም ተኩስ አለ ያሉት ነዋሪዎቹ በርካታ ቁጥር ያላቸው ሰዎች እየሸሹ ነው። የቆሰሉ ሰዎች ወደ ጭሬ የመጀመሪያ ደረጃና ወደ ሐዋሳ ሪፈራል ሆስፒታል እየተወሰዱ ይገኛሉም ብለዋል። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ዳዊት ዳጊሶ በሰጡ ቃለ ምልልስ በአካባቢው የተፈጠረውን ግጭት ተከትሎ ህዝቡን ለማረጋጋትና አካባቢውን ወደ ቀደመ ሰላሙ ለመመለስ የፖለቲካ አመራሩና የፖለቲካ አመራሩ በስፍራው ይገኛል ብለዋል። የሟቾቹ ቁጥርና የጉዳት መጠኑ ከመግለጽ ግን ተቆጥበዋል። በደብረ ጽዮን የሚመራው የህወሓት ቡድን በ20 ቀናት ውስጥ ትምህርት ቤቶች በሙሉ እንዲዘጉ መወሰኑ ምንጮች ተናገሩ። ቡድኑ በሰኔ ወራት ጦርነት ለመክፈት ማቀዱን ተከትሎ ነው ትምህርት ቤቶቹ በአስቸኳይ እንዲዘጉ የተወሰነውም ተብለዋል። ለጦርነት እየተዘጋጀ መሆኑ የሚነገርለት ህወሓት በትግራይ ክልል ከመደበኛ ጊዜ ቀደም ብሎ ትምህርት እንዲዘጋ ውሳኔ አሳልፏል። ከፍተኛ የጦርነት ስጋት በተፈጠረበት ወቅት ትምህርት ቤቶች በአስቸኳይ ተማሪዎቻቸውን ፈትነው እንዲያሰናበቱ ጥብቅ ማሳሰቢያ ደርሷቸዋል የተባለ ሲሆን ግንቦት 30 ትምህርት እንዲዘጋ ሲል መመሪያ አስተላልፏል። ትምህርት ቤቶቹም ከግንቦት 30 ቀድመው እንዲጨርሱ በክልሉ ትምህርት ቢሮ የተፈረመ ደብዳቤ ትዕዛዝ ያወረደ ሲሆን ሁሉም ዞኖች፣ ወረዳዎችና ከተማ አስተዳደሮች እንዲያስፈጽሙ ትዕዛዝ እንደደረሳቸው ምንጮቻችን ገልጸዋል። በትግራይ ክልል የሚንቀሳቀሰው የባይቶና ፓርቲ አመራር የሆኑት አቶ ክብሮም በፋና ቴሌቪዥን በሰጡት ማብራሪያ በክልሉ ወቅታዊ ፖለቲካና የጸጥታ ሁኔታ ላይ እጅግ ጠንከር ያለ አነጋጋሪ ትችቶችን ሰንዝረዋል። አመራሩ በትንታኔያቸው እንዳብራሩት የኤርትራ መንግስት ወይም ሻዕቢያ በመቀለ ከተማ ውስጥ ምንም አይነት ታፔላ ወይንም መለያ ምልክት የሌለበት ድብቅ ቢሮ በመክፈት ጽምዶ ከተባለው ስብስብ ጋር በፈጠረው ውህደት አማካኝነት በትግራይ ምድር ላይ እንደ ልቡና ያለምንም ከልካይ እየተንቀሳቀሰ ይገኛል። ይህም አይነቱ አሰራር በክልሉ ውስጥ ያለውን የህግ የበላይነት፣ የጸጥታ ቁጥጥር ጥያቄ ውስጥ የሚከስ ከመሆኑ በላይ በትግራይ ህዝብ የወደፊት ዕጣ ፈንታ ላይ ከፍተኛ ስጋትና ምስቅልቅል የሚፈጠር መሆኑን በአጽንኦት ገልጸዋል። በተጨማሪም አቶ ክብሮም በዚህ የፋና ቴሌቪዥን ቆይታቸው በትግራይ ክልል ለረጅም ዓመታት በስልጣን ላይ የቆየው የህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ፓርቲ ክፉኛ ተችተዋል። ህወሓት ባለፉት ዓመታት የተከተላቸው የተሳሳቱ የፖለቲካ አመራሮች የወሰዳቸው ውሳኔዎች የትግራይ ህዝብ ለከፍተኛ መከራና የተሳሳቱ የፖለቲካ መስመሮችን የወሰዳቸው ውሳኔዎች የትግራይን ህዝብ ለከፍተኛ መከራ፣ ስደትና ውድመት የዳረጉ መሆናቸውን በመጥቀስ ድርጅቱ በተግባር የትግራይን ህዝብ ዋነኛ አጥፊ ነው ሲሉም በድፍረት ተናግረዋል። ለመንግስት ሰራተኞች የሥራ ግብር ቅነሳ ተደረገ ተብሎ በማህበራዊ ሚዲያ የሚናፈሰው መረጃ ሐሰተኛ መሆኑን የገንዘብ ሚኒስትር አስታወቀም። የገንዘብ ሚኒስትር ስምና አርማ መጠቀም ለመንግስት ሰራተኞች የሥራ ግብር ቅነሳ ተደረገ በሚል በማህበራዊ ሚዲያዎች ላይ የሚናፈሰው መረጃ ሙሉ በሙሉ ሐሰተኛ መሆኑን ሚኒስትሩ አስታውቋል። የገንዘብ ሚኒስትር የሥራ መለያ አርማና የባለስልጣናት ፊርማ ማስመሰል የተዘጋጀ አንድ ደብዳቤ ከትላንት ጀምሮ በተለያዩ ማህበራዊ ትስስር ገጾች ላይ በስፋት ሲሰራጭ ውሏል ብለዋል። ይህ ደብዳቤ ለሁሉም ክልሎችና ከተማ አስተዳደሮች በሚል የተጻፈ ሲሆን በሀገሪቱ የኑሮ ውድነት በመጨመሩ ምክንያት ለመንግስት ሰራተኞች 15 በመቶ የሥራ ግብር ቅነሳ መደረጉን የሚገልጽ የፈጠራ ወሬ የያዘ ነውም ብለዋል። በሌላ ዜና በጣና ሐይቅ ላይ በደረሰ የጀልባ መገልበጥ አደጋ የሰው ሕይወት አለፈም። ግንቦት 11 ቀን 2018 ዓ.ም በጣና ሐይቅ ላይ
ተጓዦች ይዛ ተጓዝ የነበረች ጀልባ በደረሰባት ድንገተኛ ምስማት ጋር የሰዎች ሕይወት ማለፉ ተነግሯል። ተጓዦቹ የቅድስት ክርስቶስ ሰምራን ዓመታዊ በዓል ለማክበር ወደ ገዳሙ መጓዝ ላይ የነበሩ የኦርቶዶክስ እምነት ተከታዮች መሆናቸውም ታውቋል። የተወደዳችሁ የዞላንስ ቤተሰቦች እስካሁን የሌቶ መረጃዎች ነበሩ። ስለተከታተላችሁን እያመሰገንን በኩል ቸር ወሬ ያሰማን ብለናል።